በሰሜን አትላንቲክ ውቅያኖስ ላይ በፍሎሪዳ በፖርቶሪኮ እና በበርሙዳ ደሴቶች መካከል አንድ ክፉ ቦታ አለ። ይህ ቦታ ላለፉት 100 ዓመታት በመቶዎች የሚቆጠሩ መርከቦችና አውሮፕላኖች የዓለምን ፍንጭ ዋጥ አድርጎ አስቀርቷል። ሳይንቲስቶች ግራ ተጋብተዋል። አሳሾች ደግሞ አካባቢውን በፍርሃት ይመለከቱታል። ለመሆኑ የሰይጣኑ ሶስት ማዕዘን እየተባለ የሚጠራው በበርሙዳ ትሪያንግል ውስጥ ምን እየተካሄደ ነው? ዛሬ በዚህ ቪዲዮ ውስጥ ታሪክ ያልነገረንን ሚስጥር እንፈትሻለን። የታሪክ ክስተት፣ 5ቱ አውሮፕላኖች። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1945 ነው። 5 የአሜሪካ የጦር አውሮፕላኖች ለልምምድ በበርሙዳ ትሪያንግል ላይ እየበረሩ ሳሉ በድንገት ኮምፓሳቸው አቅጣጫ መጠቆሚያው መስራት አቆመ። የቡድኑ መሪ የት እንዳለን አላውቅም፣ ባህሩ እንግዳ እየመሰለ ነው የሚል አስፈሪ መልእክት አስተላለፈ። ከዚህ በኋላ 5ቱም አውሮፕላኖች ከነ 14 አብራሪዎቻቸው ደብዛቸው ጠፋ። የሚገርመው ደግሞ እነሱን ለመፈለግ የተላከው ሌላ ትልቅ የነፍስ አድን አውሮፕላን ጭምር ሳይመለስ በዛው ቀረ። የታሪክ ክስተት 2 ግዙፉ መርከብ። ከአውሮፕላኖቹ በፊት በ1918 ዩኤስኤስ ሳይክሎፕስ የተባለ 300 ሰዎችን የያዘ ግዙፍ መርከብ በዚህ አካባቢ ሲያልፍ ምንም አይነት የድረሱልኝ ጥሪ ሳያደርግ ጠፋ። ምንም አይነት ስብርባሪ አልተገኘም። የሰመጠበትን ምልክት የለም። ልክ እንደ ጉም በኖ ቀረ። የሳይንስና የግምት ትንታኔዎች። ታዲያ ምክንያቱ ምንድን ነው? ሰዎች የተለያዩ ግምቶችን ይሰጣሉ። አንዳንዶች ይላሉ ከምድር ውጭ ያሉ ፍጥሯን ኤሊየንስ ሰዎችን እየወሰዱ ነው ይላሉ። ሌሎች ደግሞ ከባህሩ በታች ሜቴን ጋዝ የሚባል ነገር ፈንድቶ መርከቦችን በድንገት ያሰምጣል ይላሉ። አስማተኞች ደግሞ ከባህሩ ስር የጠፋችው አትላንቲስ ከተማ አለችና እሷ ናት የምትፋቸው ይላሉ። ምንም እንኳን ሳይንስ የአየር ሁኔታና የባህር ማዕበል ነው ቢልም እስካሁን ድረስ በዛ ቦታ የጠፉ ሰዎች የት እንደደረሱ ማንም ሊያረጋግጥ አልቻለም። እናንተስ ምን ይመስላችኋል? በርሙዳ ትሪያንግል የሰይጣን ቤት ነው ወይስ የተፈጥሮ አደጋ? አስተያየታችሁን በኮሜንት ጻፉልኝ።